ሰላም ሰላም፣ እንዴት ናችሁ? የኛ ውድ ቤተሰቦች ሰላም ናችሁ ወይ? አለን እኛ ደህና ነን። በጣም 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 ደህና ነን። እናንተ እንዴት ናችሁ? ክብር ይስፋው ለመድኃኔዓለም። እኛ በጣም ደህና ነን። ዛሬም ያው የመቆማችን ሚስጥር ከፈጣሪ ቀጥሎ እናንተ ናችሁ። ውድ ቤተሰቦቻችን እኛ በጣም እንወዳችኋለን፣ በጣም እናከብራችኋለን። ሁልጊዜ የምሰጡን አስተያየት የምሰጡን ኮመንት ለእኛ ከምንም በላይ ነው። በነገራችን ላይ የምትደግፉን የምታበረታቱን ክፍተታችንን የምትነግሩን የኛ ውድ ቤተሰቦች እንደምን ናችሁ? እናንተ ደህና ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እና ዛሬ የመጣሁላችሁ በአንድ ነገር ነው። እሱም ትንሽ የሆነ እሳት የሚጭር ነገር ነው። ትንሽዬ ነገር ያ አንዳንዴ ቤተሰብ ሲኖራችሁ ለቤተሰባችሁ ፊት ለፊት አትናገሩ፣ ፊት ለፊት ያው አታደርሱ። ፊት ለፊት ስለማንገናኝ ያ በካሜራ ፊት ትቀርባላችሁ። ያ ስለሆነ ዛሬ ይዤላችሁ የመጣሁት ያው ትንሽዬ የሆነች እንከን ነገር ገጥማኝ ነው። እሱም ምንድነው የኔ ቤተሰቦች ትንሽ ማሬን አልወደዷትም። ለምን አልወደዷትም? አይ ዶንት ኖ አይገባኝም። ብቻ ለኔም ግልጽ አልሆነም ነገሩ ምንድነው ብል አይ በቃ አቁም ነው እያሉኝ ያሉት እና ምን እንደማደርግ ምን እንደምሰራ ግራ እየገባኝ ነው። እናንተም እንግዲህ ያው መላ ሲስተም ካላችሁስ ምናልባት በዚህን አይነት ሁኔታ ያለፋችሁ ሰዎች እኔን የምትረዱበት መንገድ ካለ ብዬ ነው። እንደ ድንገት ያው ማሬም አጭር የቲክቶክ ቪዲዮ ልስራ ብያት ነው እንትን የሚወሰኩባት እና ይህንንም ጉዱ አታውቅም። አሁን ደውልላታለሁ። ያው ስትመጣ ምን እንደምትለኝም ምን እንደምትልም አላቅም። እንግዲህ በዚህ አይነት ሁኔታ ነው ያለሁት። ያ ቪዲዮ መለቀቁ አንዳንዴ መልካም ነው ላለው፣ አንዳንዴ መጥፎም ነው ላለው። ምክንያቱም ያው አንዳንዴ መሀል ላይ ነገር የሚያጭሩ ሰዎች ይኖራሉ። እነዛን ሰዎች እንደዚህ አይነት ነገር ክፍተት ሲፈጠርላቸው ለነሱ መልካም ነው ብዬ አስባለሁ። ለኛ ደግሞ እንከን ይሆናል እና ያው ፋዘርም ሳየው አይቀርም ማዘርም ፋዘርም ነው ብቻ ማቆም እንዳለብህ በቃ ከሷ ጋር የማይሆን መንገድ ነው የጀመርከው እና በቃ አቁም አይነት ነገር ነው የሚሉት። እኔ ደግሞ ዝም ብሎ የመጣ ወይም ደግሞ ድንገት ተገናኝተን እንትን ያደለ ሰዎች አይደለም። ከትንሽ ጀምሮ በቃ የምንተዋወቀው ያው እንደ አብሮ አደግም ጭምር ነው የምንተዋወቅ። አብሮ አደግም ባንሆን አብሮ አደግም እንደ አብሮ አደግ ነው እኛ የምንተዋወቀው እና ምክንያቱም ትምህርት ቤት ተምራችሁ ትምህርት ቤት ጓደኛ የሆናችሁ ሰዎች ትረዱናላችሁ ብዬ አስባለሁ። እና በአንዴ እንደዚህ አይነት ነገር ሲመጣ ደግሞ የሆነ ራስን የማሸማቀቅ ነገር ይኖራል ብዬ አስባለሁ። በቃ ብቻ የሚያስጠላ ሁኔታ ላይ ነን። ቤተሰብ ደግሞ በዚህ ላይ ኬዝ ባይገባ ባያማርርም ባይመርጥም ደስ ይለኛል። ምክንያቱም እኔ እንደዛ ብዬ ስለማስበም ስለምቀበለው፣ ምክንያቱም ቤተሰብ የገባበት ነገር ጥሩ ስለማይመጣ እንደዚህ አይነት እንትን ላይ ቤተሰብ መርጦልን ቤተሰብ ትሆናለች አትሆንም ብሎን የሚሆን ነገር አይደለም። ምክንያቱም እኔ ምርጫዬን ማውቀው እኔ ነኝ። ቤተሰብ አባቴን ሊመርጥ የሚችለው የራሱ የምትሆነውን ወይንም ለራሱ የምትመቸው አይነት ነው። የኔና የአባቴ ባህሪ የተለያየ ነው። ያ ስለሆነ እኔ የምትመቸኝ መርጫለሁ። ግን ያው አንዳንዴ ደግሞ ስትኖሩ የምትኖሩት ከማን ጋር ነው? ከቤተሰብ ጋር ነው። ነገም እሷ መታ የምትገባው የት ነው? ቤተሰቦችን ጋር ነው። ምክንያቱም እኔ ከእናት ከአባቴ ጋር ትዕዛዝ ውጪ ሆኜ እናት አባቴን አልታዘዝም ብዬ እሷን አግብቻት ወይንም ደግሞ ብኖር ነገ ተነገ ወዲያ ያው መገናኘታችን አይቀርም። እሷንም መገናኘታቸው አይቀርም። ያ ስለሆነ የእናት አባታችን ምክር ሀሳብ ግዴታ የመስማት ግዴታ አለብን ብዬ አስባለሁ። ያው
የማስረዳት የማሸነፍ በሰዎችም በኩል ሄዶ እነሱን የመርታት ነገር ካለ እንጂ እኔ ቤተሰብ በእርግጥ ከቤተሰብ ውጪ ሆኖ ትዳርን እመራለሁ ማለት በጣም ይከብዳል ብዬ አስባለሁ። ምክንያቱም መልስ ምገባው እነሱ ጋር ነው። ሰርግም ቢደገሰው እናት አባቴ ጋር ነው። መቼም እናት አባት እያለኝ ውጪ ላይ ደግሼ አላገባትም። ያ ስለሆነ ፕሮግራም ቢኖረኝ የሚኖረው እናት አባቴ ጋር ነው። ያ ስለሆነ ማሬን ደግሞ እናት አባቴ ስላልወደዷት ያው የማሸንፍበት መንገድ እዝጌር ይርዳኝ እንጂ ከነሱ ውጪ የምሆንበት አግባብ ምንም የለም። እናንተም በዚህ ሐሳብ በዚህ እንትን በምን አይነት መንገድ ቤተሰቦችን አሸንፋለሁ በእርግጥ አባቴ በንግግር የሚያምን ሰው ነው። ግን በምን ተነስቶ በምን እንደዚህ አይነት ምርጫ ውስጥ ወንድሞችም እንትን ሲሉ እንደዚህ አይነት ምርጫ ውስጥ ገብቶ አያውቅም። እኔ ማሬን የመጀመሪያ ጊዜ ነው እንደዚህ አይነት ነገርም ሲል እኔ ታላላቅ ወንድሞች አሉ በጣም ብዙ ነን። በጣም በቃ እኔ እንጃ ኢትዮጵያ ውስጥ እኛ የሚስተካከል አለ ብዬም አላስብም። በጣም ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉ እና በቃ እነሱን እንኳን ታላላቆቼ እንኳን ሲያገቡ እከሌን አግቡ እከሌን እንትን በሉ ሀብታም ነው ደሃ ነው ብሎ ማያውቅ እንደዚህ አይነት ውስጥም ገብቶ አያውቅም። ለእኔ አዲስም ስለሆነ ነው። በነገራችን ላይ እኔም ያልገጠመኝ ቻሌንጅ የለም ያላለፍኩትም እንትን የለም። ግን ይሄ ነገር እኔ ከአባቴ መምጣቱ ነው በጣም የከበደኝ። ምክንያቱም እንደዚህ አይነት ነገር ብሎ ስለማያውቅ ሰምቼውም ስለማላውቅ እና እንግዲህ ቤተሰቦች ታግዞኛላችሁ ብዬ አስባለሁ። ማሬንም እደውልላትና በአስቸኳይ እፈልግሻለሁ እላታለሁ። ያው እሷም እንግዲህ መድኃኒዓለም ይርዳት እንግዲህ ያለውን ነገር ማለትም ደብቄ ብቻዬን መፋለም ስለሌለብኝ እሷም በሀሳብ ምናልባት እሷም የተሻለ ሀሳብ ኖሯት አባቴን የማሸንፍበት ምናልባት ክፍተቷን ደግሞ ከኔ ይልቅ ያው ትልልቅ ሰዎች በነገራችን ላይ በጣም ብልሆች ናቸው፣ ሲስተመኞች ናቸው። ምናልባት አባቴ የሆነ ያየው ክፍተት ሊኖር ይችላል፣ አይታወቅም። ማሬጋ ይሁን እሷ ስላት እንደዚህ አይነት ነገር ስላት ምን አይነት እንትን ይኖራታል? ምናልባት ክፍተቱንም ልታውቀው ትችላለች፣ ልትነግረኝ ትችላለች። እና እኔ በጣም ነው የደነገጥኩት። በጣም በቃ ከምለው በላይ አሁን ካሜራ ፊት እንደማወራው አይደለም። አንድ ሰው ከዛ ረጅም ዓመት የተዋደደ ሰው ረጅም ዓመት የምትወዱትን ሰው በአንድ ቤተሰብ ገብቶ አባታችሁ ወይ እናታችሁ ገብታ አቁሙ ባንዴ ሲሏችሁ በጣም ነው የሚያስደነግጠው፣ በጣም ነው የሚያስፈራው። እኔ እውነት ለመናገር በጣም ነው የደነገጥኩት። ምንም ምላሽ አልሰጠሁትም፣ ምንም እንትን አላልኩትም። ለምንድን ነው አባቴ ነው ያልኩት። ከዛ በኋላ ግን በቃ ምንም ነገር እሱም ይሄ ነው አላለኝም። በቃ ማቆም አለብህ እና እንግዲህ እኔ ምን ማድረግ እችላለሁ? ከእናት ከአባት ሄድኩ። እንግዲህ እንደምታዩኝ ያው አንድ ፍሬ ልጅ ነኝ። ያው ለትዳር አልደረስክም ብሎ ይሁን አላውቅም፣ ብቻ አይመስለኝም፣ እንደዛ አይመስለኝም። ነገሩ ጠንከርከር ያለ ይመስላል እና ብቻ እኛ መድኃኒዓለም አለ፣ እኛ የሚለየን የሚያገናኝም መድኃኒዓለም ነው። እሱ አለ እንግዲህ እሱ ይረዳናል ብዬ አስባለሁ። ያው አባቴም በዚህ አይነት ሁኔታ አይቼውም ሰምቼውም ስለማላቅ ነው ትንሽ ደንበርበር ያደረገኝ እና ንግግር ራሱ እግዚአብሔርን እየጠፋብኝ ነው። እኔ ምን እንደማወራ ምንም እንደምላት አሁን ማሬ ስትመጣ ምን ብዬ ነው የምነግራት? ምን ብዬ ነው ማወራት? እንግዲህ እሷም መስማት እንዳለባት ምንም የምንደባበቀው ነገር ስለሌለ መስማት ስላለባት ነው እና እንግዲህ እሷ ጋር ልደውልላት እና ምትለውን የምታወራውን እንሰማታለን። እንግዲህ ያው ልደውልላት። ሄሎ ወይ ማ ወይ እንዴት ነህ? እንዴት ነሽ? አለክ? አለሁ እግዚአብሔር ይመስገን። አለን። እንዴት ነህ? ደህና ነህ? አለሁ። የት ሆነሽ ነው? ወደ ከተማ ወጥቻለሁ። ምን ነው እኮ እሺ፣ አንዴ ትመጫለሽ? እዚህ እንትን ጋር ሴራናው ጋር በሰላም ፈልገኝ ነው እንዴ? የሆነ ዕቃ እኮ ልገዛ ብዬ ስልክ አይሰራም። ሴራና ጋር ነው?
ትገዣለሽ ከዛ በኋላ ነይ። እሺ መጣ ቶሎ ነይ። እሺ እንግዲህ ቤተሰቦች ያው ደውዬላታለሁ። እንግዲህ መድኃኒዓለም ጽናቱ ይስጣት ነው የሚባለው አይደለ ቤተሰቦች? እንግዲህ ቤተሰቦች ያው መታለች፣ የኔ ውዷ የኔ አበባዋ ያው መታለች። እንግዲህ ህይወት ፍልቅልቅ እንዳለች ደህና ነሽ? አለሽ? አለን። እንግዲህ ካሜራ እኔ የምገዛውን እኮ እንዲህ ለካውኝ ሱሪ ትቼው መጣሁ። ሱሪ እንዳትገዢ አላሉሽም ቤተሰቦችሽ? ለካ ብላችኛል። እና እንግዲህ ሰላም ባያቸውና ከዛ በኋላ ወደ ፈለኩሽ ጉዳይ እንገባለን። ሰላም ባያቸው መጀመሪያ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ፍስስ ሲበል እና ደህና ነን እግዚአብሔር ይመስገን። ሁሉ መልካም ነው። ደህና ነህ አንተ? ከቤተሰብ ቀጥሎ ደህና ነህ? እስኪ እኔ በጣም ደህና ነኝ። ያው ዛሬ የፈለኩበት ምክንያት ያው ደስ ማይልም ነገር ቢሆን ደስ ማይል ነገር ተፈጥሮ ልንገርሽ ብዬ ነው። በእኔና አንቺ መሀል መደባበቅ የለም ከእንግዲህ በኋላ ምንም ነገር የሚፈጠረው ነገር ማንኛውም ነገር ቢፈጠር ያው ፊት ለፊት መነጋገር ስላለብን ነው። እኔና አንቺ ጋር ምንም አይነት መደባበቅ የለም አይደል እኮ። እና እኔ መች ደበቅኩ ነው? አዎ። እናማ እኔም ዛሬ እንግዲህ ትንሽዬ ግርግር ትንሽዬ ኮሽታ ገጥሞኝ እሱን ልንገርሽ። ከሰው ጋር ተጣልተህ ነው? ከሰው ጋር ተጣላሁ ዛሬ። እና በስራ ምክንያት ምናምን አይደለም፣ በስራ ምክንያትም አይደለም። እሺ በምን ምክንያት ሊሆን ይችላል? በስራ ምክንያት ካልሆነ እና ማሪ ዛሬ አንድ ነገር የምነግርሽ ነገር አለ። እሱም ምንድን መሰለሽ፣ ያ አንዳንዴ ቤተሰብ ላይ ጭቅጭቅ ይመጣል። ጭቅጭቅ በንግግር ይፈታል እና ብዙም ቅር እንዳይልሽ ብዙም እኔ እንዴት ነው ነገሩን ሳላቅድ እንዳይልሽ እንዳይከፋ አይደለም። ነገሮችን ስትሰሚ በነገራችን ላይ ቶሎ ለመከፋትም አትሞኪ፣ ቶሎ ለመደሰትም አትሞኪ እና አንዳንዴ ቤተሰብ ላይ የሆነ ደስ ማይል ነገር ሊፈጠር ይችላል። ደስ ማይል ነገር ሊሆን ይችላል እኮ። ምንድነው እናክል ማለት እየተጨነቀ እሱም እንደነገርሽ እኮ ነው። እሱም ያ እሱንስ ፋዘር አይቶናል መሰለኝ አብረን እና እንዶሚ አላቅም ካንቺ ጋር የኝም አላቅም እሷ ጋር መጥችልም እናነች ወይ ምናምን ብሎ ጠየቀኝ። አዎ ጓደኛዬ ነች ምናምን ስለው ከዛ በኋላ አይ ከሷ ጋር ብታቆም ይጣላል ምናምን ብሎ እንትን አለ። እየቀለክ ነው? እኔ አላምንም። እየቀለክ ነው? ከምሬ እኮ ነው። ከዛ በኋላ ምን አለኝ መሰለሽ? ይሆናል እንደዚህ አይነት ነገር ምን አለኝ መሰለሽ? እሺ ካሜራ ይዘህ ለምንድን ነው የመጣው? ካሜራ ቀልድ ሊሆን ይችላል እንደዚህ አይነት ነገር። ካሜራ ይኸውልሽ ለቤተሰቦችሽ በነገራችን ላይ የሚፈጠረው ነገር እያንዳንዱ እንቅስቃሴ ለቤተሰቦችሽ ልታስረጂ ትችያለሽ። ምክንያቱም የሚዲያ ሰው ነሽ። የሚዲያ ሰው ስትሆኚ ደግሞ እያንዳንዱ የምትበይውን ልትጠጪው ምንም ልታሳይ ትችያለሽ። ኖ አሁን እሱን ተውና ማለት ነው። ይሄ እንደቀላል አይደለም እኮ። እኔ እኮ አሁን ይኸውልሽ ማዘርና ፋዘር ቁጭ አድርገው ነው እኔ ቤት ላይ ቁጭ አድርገው እኔ ራሱ ይኸውልሽ በቃ አውጥቼ አውርጄ አሰላስዬ ምን ብዬ ነው አሁን እዚህ ሚዲያ ፊት ራሱ የቀረብኩት። ግን እናት አባቴ እያልኩሽ ያለሁት አሁን እኮ አንቺ ራሱ እየቀለሽ ነው መሰለኝ። እናት አባቴ ከሷ ጋር እንዳናይ በቃ ማቆም አለብህ፣ ጓደኝነትም ከሆነ ማቆም አለብህ ነው ያሉት። አሁን ሌላ ነገር አዲስ ነገር እኮ አይደለም ማለት ማቆም አለብህ ነው። እየተረዳሽኝ? ምን አጠፋው እኔ እንዴ? እኔ ምናልባት አንቺ የምታውቂው ነገር ካለ ምናልባት ችግር ካለ ከኛ ቤተሰብ ጋር እኔ ያን ያህል ስለማላውቅም ያን ያህል አይደለም ምናልባት ዘመድም ከሆንን አቁም ስትባል እንዴት ነው ዘመድ ምን ሆነው እኮ ምናልባት ዘመድ ከሆንን
ምናምን እኔ ረጅም ሰዓት እንደዚህ ጓደኛዬ ነች እንደዚህ በቀላሉ አቁም መባል አይነት እንትን አይደለም፣ ጓደኝነት አይደለም። የቅርብ ሰዓት ጓደኝነት ቢሆን እሺ፣ የወራቶች ጓደኝነት ቢሆን እሺ። ግን አንተ ዝም ብለህ እያወራህ እኮ ነው። ዝም ብዬ እያወራሁኝ አይደለም ማሬ። ታዲያ ምን ማለት ነው አቁም ምናምን? እንደ ቀላል ነው እንዴ ዝም ብሎ ተነስቶ ማቆም? ምናልባት ለአንተ ቀላል ሊሆን ይችላል ማለት በምን ደረጃ ሄደው ነው እነሱ እንደዚህ አይነት ነገር ሊሉ ይቻሉ? እስቲ ማዘርንም ጠይቂያታ ስለሽ ፋዘር ዝም ብሎ ተነስቶ አቁም አይለኝም በእርግጠኝነት። ወይ ቤተሰብ ሆነን ነው ወይ በቃ ለጋብቻ ማበቃን አይነት ነገር ኖሮ ሊሆን ይችላል። ምናልባት አይታወቅም። በቃ ምንም እኔ የዛለት እንደውም እንዴትም ምንድነው ብዬም አልጠየኩም፣ ደንግጬ ማለት ነው። ምክንያቱም ባንዴ አቁም ፋዘር እንደዚህ አይነት ነገር ብሎ ማያውቅም። እኛ ቤት በጣም ብዙ ነን ታውቂናለሽ። እንደዛውም ወንድሞቼ ምናምን ሲያገቡ አቁሙ ወይም ደግሞ እንደዚህ አትሆናችሁ አትሆንሽም ወይም ደግሞ አይሆንሽም ብሎ አያውቅም ፋዘር ከዛ ፊት ማለት ነው። እና ለኔ ራሱ አዲስ ነው የሆነብኝ፣ አዲስ ማለት ይሄ ነገር ለኔ አዲስ ነው የሆነብኝ። እና አቁም ስባል እኔም ለራሴ ካንቺ በላይ ነው የተደናገርኩት። ዛሬ ተረጋግቼ ምናምን ስታየኝ አይደለም። ምክንያቱም እኔ ደግሞ ምናልባት አንቺ ጋር የሆነ መረጃ ይኖራል ዝም ብሎ ፋዘር አቁም አይለኝም። እና ማዘርሽንም እስቲ ለማንኛውም ጠይቂያት ከነሱ ጋር ያለን ግንኙነት ምንድነው፣ ምን አለ፣ ምን አይነት እንትን አለ ብለሽ አንቺም ጠይቂያት እንጂ እኔ አሁን ግራ ገብቶኛል። እኔ ራሱ ምንድነው ጠይቀው በድንገት ተነስተ እናቁም ምናምን ነገር ምናልባት አንተ ላትፈልገኝ ወይ ላትወደኝ ወይ ላታፈቅረኝ ግን ይዛረለም ማሬ እንጂ እንደዛ አይደለም። እኔ እንዴት አልፈልግሽም። እኔ ሰዓት እኔ ጊዜን ማባከን አልነበረብን። ማቆም እኮ ሲጀመር እነሱስ እንዴት አስበው ነው እስካሁን ድረስ ጸጥ ብለው ዛሬ ላይ ተነስተው እኛ ስንት ነገር እያሰብን ባለንበት ጊዜ በድንገት ተነስተህ አቁም ማለት ምን አይነት አስተሳሰብ ነው እንዴ? እኔ እኮ አይደለሁኝ የምናቁም ያልኩት ማሬ። አሁንም እኮ አልተረዳሽኝም አንቺ። አንተ ምላሽ የለህም እንዴ? አፍ ተሰፍቷል፣ ማውራት አትችልም እንዴ? አንቺ እናትሽ አቁሚ ብትልሽ ምንድነው የምትያት? ማለት እኔ ከቤተሰብ ትወጫለሽ? አይ እኔም እኮ አሁን እኮ አይደለም ከቤተሰብ ትወጫለሽ ወይ? እና ታዲያ ከቤተሰብ እኔም እኮ እናት አባቴ ቤተሰቦቼ ናቸው አይደል? ቤተሰቦቼ እኔ እንዴት ብዬ ነው ምላሽ የምሰጣቸው? እሺ እንዴ እኔ ራሱ እኮ ስሰማ ከአንቺ በላይ ተደነጋግጬ ነበረ። ሲጀምር እኔ ራሱ አቁም ስባል ምንድነው ደስተኛ መሆን ይመስልሻል እንዴ? እንዴ ማቆም ከፈለኩኝ ማይከለክለኛል። ይሄን አንቺ እንደምታስቢው ከሆነ ማለት ነው። አንተ ፍላጎቱ የለህም ነው እንጂ ማለት ነው። አቁም ስትባል የሆነ ምላሽ የሆነ መፍትሄ ትፈልግ ነበር። ሲጀመር ቆይ ይሄ ነገር ካሉ መች ነው? እኔ ይሄን ነገር ያወሩኝ ትላንትና ነው እና ማታ ያወራን አይደል እንዴ? ያኔ እና በስልክ ልንገርሽ እና በአካል ነው ምን ነገር ያለበት እንደዚህ አይነት ነገር ሲጀምር እኔ መፍትሄ ታመጭ። እኔ አሁን ምስጋና ዝም ተብሎ እኔ እየሄድኩኝ እንኳን አይደለም ያለሁት። እኔ ስንትና ስንት እቅድና ስንት አላማ እንዳለኝ እኔ ነኝ የማውቀው። ሲቀጥል ደግሞ በድንገት ተነስተን እናቁም ምናምን ያንተ ፍላጎት ከሌለ፣ በነገራችን ላይ ያን ነገር እነሱ ሲሉ አንተ ፍላጎት ከሌለ እነሱ ሲጨመሩልህ እንትን ካለ አላቅም ብርታት ከሆነ ሲጀመር አንተ ፍላጎት ቢኖር እኔ አሁንም ነገም ቢሆን ስለ መለያየት ካለብን እንለያያለን፣ ችግር የለውም። ግን በእነሱ ስበብ አድርጋ አይደለም እኔን እንትን ማለት ያለብህ። ወይ ፋዘር ወይ ማዘር ስላልፈቀዱ ደስ ስላላላቸው ወይ እኔን ስላልወደዱኝ ወይ እኔን ስላልፈለጉኝ አይደለም። አንተ ከፈለከኝ እኮ የእነሱ ፍላጎት ምንም ነው የሆነ ሰዓት ላይ መቀበላቸው አይቀርም አይደለም። ማሪ አንድ ነገር ልንገርሽ፣ በዚህማ አትመኝ። አሁን ለምሳሌ እኔ የኔ ቤተሰብ አንቺን ሳይወድ አንቺን ሳይቀበልሽ ቤተሰብ ጋር ነው ይዤሽ የምገባው? የትኛው ቤተሰብ ጋር ነው የሚያስተዳድሩ? ማስተዳደርና መቀበል ይኸውልሽ፣ አሁን እኔ ጠራሁሽ አሁን ምናልባት የሆነ ሶሉሽን ተፈጥሪያለሽ የሆነ ነገር። እኔ አሁን ለምሳሌ የሚፈጠረው ነገር በሙሉ መንገር የለብኝም ማለት ነው ለአንቺ። እንደዚህ የሚከፋሽ ከሆነ የሚከፋ ነገር ነው፣ የሚከፋ ነገር ነው፣ ግን መፍትሄ ማምጣት ነው። አይሆንም ለኛ ቤተሰብ አትመጥንም ምናምን የሚሉት ሰው እኮ
ፈጣሪ ነው እኮ። እኔ እናንተ ዛሬ ላይ ልንለያይ እንችላለን፣ ነገ ደግሞ አብረን ልንሆን እንችላለን ምናምን ነገር እኮ ማለት ሰው ዛሬ ላይ አብረን ላንሆን እንችላለን፣ ነገ ደግሞ ከአመታት በኋላ አብረን ልንኖርም ላንሆንም እንችላለን። ግን በአንዴ እናቁም ምናምን ያንተ ፍላጎት ከሌለ ችግር የለውም። እኔ ይኸውልሽ አይደለም እንደዛ አይደለም እኔን ተረጂኝ ማለት ነው። ወይኔ ከቤተሰብ እኔን አስበልጠኝ አልልህም። እኔ ባዕድ ነኝ፣ ገብቶሃል? እኔ ማንም ባዕድ ነኝ። እኔ እናንተ ቤተሰብ አይደለንም፣ ባዕድ ነኝ። ነገም ገብቼ ባዕድ ነኝ፣ ችግር የለውም። ግን እኔ ከቤተሰብ አስመልጠኝ አልልህም። ገብቶሃል? ለምን አትረጂኝም ማሬ? እንዴት ነው የምረዳ? ለምን ደግሞ አትረጂኝ? ይኸውልሽ ማታ እንደዛ አይኔ ቆንጆ እንዲህ ብናረግ እንዲህ ወጣ እንዲህ እያልከኝ ዛሬ ጠዋት ተነስተ እንዲህ እስከ ሰዓት ድረስ ምን ሀሳብ አስቀየረ? ሲጀምር ማለት ነው እኔ ፍላጎት ከሌለ እኔ አላስገድድህም። የፈለክበት መሄድ ትችላለህ። መልካሙን ሁሉ እመኝልሃለሁ። እኔ እኮ እንደዚህ እንድትይኝ አይደለም ማሬ። ማር አንቺና ማር ልቀቀኝ። አንቺና ማር ልቀቀኝ። ለምን ነው የምታወራኝ? ወይኔ ማርኮ ለምን ነው የምታወራኝ? እባክህ ልቀቀኝ። ፍላጎት ስለሌለ እኮ ነው። ሲጀምር ይኸውልሽ ሲጀምር ስሚ ማሪ ልቀቀኝ። ወይኔ እዚህ ጋር አልፈልግሽም ይላል። እዚህ ጋር እጄን ምን ያደርግልሃል እንዴ? የቤተሰብህን እጅ ያዝ። እኔ እኮ በአድ ነኝ። ለምን እጄን ትይዛለህ? ተናግረኝ። ፈቃደኛ አይደለሽም ነው አታውሪኝ። አሁን ለምን ደግሞ አሁን እኮ አልፈልግም፣ ማቆም አለብን። አንተ ቤተሰብ እኔ ፈልጌ ነው እንደ እያልኩኝ ያለው አይደለም። ቤተሰብህን አስመርጠህ ፈልጌ ነው ወይ እያልኩኝ ያለው ቤተሰብ እስካስመረክ ድረስ ቤተሰብህ ከኔ በላይ እኔ በአድ ነኝ ብያለሁ። እኔ ቤተሰብህን ወደስ ታበቃ ነው። እኔ ከቤተሰብ እኔ አላወዳድርም። እኔ በአድ ሰው ነኝ። ጀስት በቃ አንቺ እናትሽ ባትወደኝ እኔን እንትን ብለሽ ታገበኛለሽ እንዴ? ምገቤ ማን ቤት ነው አልኩኝ እኮ ፕሮግራም እንትን የምትይው ማ ቤት ነው? ዞሮ እኮ ቤተሰብሽን ጠልተሽ የትም አደርሽም እኮ። እኔ እኮ አሁን ቤተሰብ አስመርጥ። እኔ በአድ ነኝ እኮ እያልኩ ነው። ለምንድን ነው አስሬ እንድደጋግም የምታደርገኝ እንዴ? ምን አይነት ቀልድ ነው? ቀልድ ነው እውነት ነው እንዴ? በአድ ሰው ነኝ። ያ ደግሞ እስከሆነ ድረስ ቤተሰብህን እኔ በአድ ነኝ። ነገ ቤተሰብ በአድ ነኝ። ይኸውልሽ ቤተሰብ አትበይ ማለት